ጤና ይስጥልን የተከበራችሁ ውድ የፍንፍኔ መልቲሚዲያ አድማጭ ተመልካቾች የከበረ ሰላምታችን ባላችሁበት ይድረሳችሁ። ፍንፍኔ መልቲሚዲያ በዚህ ዝግጅቱ ስለ አንድ አርበኛ የህይወት ታሪክ የሚዳስስ ዝግጅት አሰናድቷል። እንደሚከተለው ወደ እናንተ እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። የመጀመሪያው ፋኖ መስራች። አንዳንዴ ታሪካችንን ካለማወቃችን የተነሳ አንዱ በሌላው ላይ ጣቱን ይቀስራል። አንዱ ራሱን በአዎንታ ሌላውን በአሉታ ይመለከታል። እንዲህ ባለ አባዜ ውስጥ ተዘፍቀን ብዙ ዘመናትን አሳልፈናል። ጤናማ አስተሳሰብ የሚጎለን ይመስለኛል። ሌላው ቀርቶ ታሪክ እንቀማማለን። ኦሮሞ አንድ አባባል አለው። ናምኒ ማነቶኮ ይጃሩ ጭታ ወሊንሳሙ ይላል። በግርድፉ ሲተረጎምም አንድ ጎጆ ቤት የሚሰሩ ሰዎች ስንደዶ አይነጣጠቁም እንደማለት ነው። ይህ ምሳሌያዊ ንግግር የቀረበው ቤትን በሀገር በመምሰል ነው። ሀገር ለሁሉም ዜጋ ለመሪውም ሆነ ለተመሪው እኩል ናት፣ አንድ ናት። ይህ የአንድነትንና የህብረ ብሔራዊነትን እሳቤ የሚያሰርጽ ነው። አያት ቅድመ አያቶቻችንም ሀገርን ያጸኑት በዚሁ መርህ ነው። በዚህ አይነቱ መርህ ውስጥ ካለፉና ብዙም ካልተዘመረላቸው ጀግኖቻችን መካከል ራስ አበበ አረጋይ አንዱ ናቸው። ራስ አበበ ከአባታቸው አረጋይ በቸሬ ከእናታቸው ከወይዘሮ አስካለ ጎበና ዳጪ የተወለዱት በ1895 ዓ.ም በሸዋ ጅሩ ልዩ ስሙ ኩሳዬ በሚባል ስፍራ ነው። ራስ አበበ የሸዋ ኦሮሞ ሲሆኑ በቱለማ የትውልድ ሐረግ መሰረት አቢቹ የሚባሉት ኦሮሞዎች በሰሜናዊ የሸዋ ምድር የኖሩ አሁንም እየኖሩ ያሉ ናቸው። በነገራችን ላይ መንስ፣ ገሜ፣ ጉር፣ አፍቀራ፣ ላሎ፣ ጌራ፣ ጅሩ፣ አንሳሮ፣ ለሚ፣ ጅሁር፣ ጃራ፣ ወደራ፣ ደነባ፣ ሮሜ፣ መንዲዳ፣ እንዋሪ፣ እንጨቆር፣ ጎሸባዶ፣ ቀያ፣ ሊቼ፣ ባሶና ወራና፣ ኤባ ወይም ደብረ ኤባ፣ ደብረ ብርሃን፣ ጫጫ፣ አንጎለላ፣ ደበሌ፣ አንኮበር የመሳሰሉት ኦሮሞና አማራ በጋብቻ በጉዲፈቻና ሙጋሳ በደምና በስጋ የተጋመዱባቸው የተዋለዱባቸውና የተዋሃዱባቸው አካባቢዎች ናቸው። ራስ አበበ አረጋይ ከሁለተኛው የኢጣሊያ ወረራ በፊት የክቡር ዘበኛ ሻለቃ ነበሩ። የአሁኗን አራዳ በባለምበራስነት ማዕረግ አስተዳድረዋል። ፋሺስት ኢጣሊያ በ1928 ዓ.ም ኢትዮጵያን በወረረችበት ወቅት ወደ ትውልድ ቀያቸው በመመለስ ፋኖ ወይም ወዶ ዘማች ሆኑ። በመሃል ሸዋም የመጀመሪያውን የፋኖ ንቅናቄ መሰረቱ። የሰራዊታቸውም ቁጥር በፍጥነት በመጨመሩ የበርካታ አርበኞች መሰብሰቢያ ለመሆን በቁ። በዚህ የአርበኝነት ዘመናቸው በ1931 ዓ.ም የጥንታዊ ኢትዮጵያ የጀግኖች ማህበር በሚል ስያሜ አቋቁመው የመላውን አርበኞች እንቅስቃሴ አስተባብረዋል። የቅርብ ባልደረቦቻቸው ለሁለት ዓመት በአርበኝነት ከተዋጉ በኋላ ስደት ሊሄዱ ሲሉ ራስ አበበንም አብሯቸው እንዲሰደዱ ጠየቋቸው። ራስ አበበ ግን ሀገሬንና ሕዝቤን ትቼ የትም አልሄድም ብሎ ቀሩ። የራስ አበበ አረጋይ ታሪክ እንደሚያመለክተው ከሆነ ሀገር ወዳድ፣ ጀግና፣ አባ ገስጥ በሚል የፈረስ ስያሜ የሚታወቁ ቆፍጣና አርበኛ፣ አርቆ አስተዋይ፣ ምክርና ብልሃት አዋቂ፣ ከአድሎ የጸዳ ትክክለኛ ፍትህና ውሳኔ በመስጠት የሚደነቁ ነበሩ። በ5 ዓመት የአርበኝነት ዘመናቸውም በጠላት እጅ ሳይወድቁ ከጠላት ጋር ግንባር ለግንባር ተፋልመዋል። ለሀገራቸው ነጻነትም የአንበሳውን ድርሻ ካበረከቱት አርበኞች አንዱ ናቸው። በጀግንነታቸው የሚታወቁት ራስ አበበ አረጋይ የፋሺስት ኢጣሊያ ጦር ጭምር በፍርሃትና በታላቅ አክብሮት የሚመለከታቸው ስመጥር አርበኛ መሆናቸው ይነገራል። ከነጻነት በኋላም በወቅቱ አጠራር የአዲስ አበባ ገዢ ከንቲባ፣ የሸዋ ገዢ፣ የሲዳሞ ጠቅላይ ገዢ፣ የህዝባዊ ጦር የመከላከያ ሚኒስቴር ሆኖ አገልግሏል። ራስ አበበ አረጋይ በቸሬ። እንግዲህ ውድ የፍንፍኔ መልቲሚዲያ አድማጭ ተመልካቾች የአርበኛውን የራስ አበበ አረጋይ ታሪክን እንዲህ ወደ እናንተ አደረስን። ስለተከታተላችሁን ከልብ እናመሰግናለን። የፍንፍኔ መልቲሚዲያን የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ ያድርጉ። ፍንፍኔ መልቲሚዲያ የታሪክና የመረጃ ምንጭ